የሰው ልጅ በሙሉ ጦጣ ነው ሁሉም ሰው ጦጣ ነው እኔም እናንተም ሁላችንም ጦጣዎች ነን ሁሉም ጦጣ ነው ከባለስልጣኖች በቀር እነሱ ጅብ ናቸው መንግስት ቀጣዩን ምርጫ እንደተለመደው ማሸነፍ ከፈለገ በቴሌብር የተበደርነውን ብድር ይቅር ይበለን ይቅርታ አጥፍተናል ከመበደራችን በፊት ብዙ መጠጣት አልነበረብንም በልበል ያለኝ ጓደኛዬ እንኳን ወደ ጉራጌ ቤተሰብ ተቀላቀልክ ስምህን ጠንክር ብየዋለሁ እዚህ መቀመጥ ስለሰለቸኝ ለምን ለጥየቃ የመጣው ሙዝ መሸጥ አልጀምር ይሄን አካውንት ተከተሉ በጣም ያዝናናችኋል አሁንም ሽሮ ከልጅነት እስከ ወቀታችሁ ሽሮ እኔ እኮ ምን ነው አመዳውን ውሏል ሁሌ ሽሮ መማነሹ ምንጨት 10 ምንጨት ይሁን አረት ተረተራላችሁ አዎ ትላለህ እንዴ ሆዳ ቁንጣኑንም አችሉት ሁለት ምንጨት ከሁለት እንቁላል ጋር ዝቅ በል አንተ ሽሮ እንዳይ ዝቅ በል እንደው ለ5 ዓመት ሽሮ ከፍዬላችኋለሁ እኔ ነገደ ትንሽ ነገር መጋበዝ ደስ አይለኝ የሽሮ እርሻ ገዛላችኋለሁ ስማ እኔ ግን ዛሬ እንዴት ደስ እንዳለኝ ብታይ አዎ እኔ ግን ትንሽ እየፈራው ነው ሀብታም ወለድ የሚባሉ በሽታዎች አሉ ስኳር ደም ግፊት ደም ብዛት የሚባሉ በሽታዎች አሉ ለነገሩ ቀላል ናቸው ገንዘብ ስላለን እኛ በግል አውሮፕላናችን ጠዋት ቁልፍ ከጠረጴዛ ላይ ነሳን ተረጋግጠን ሄደን ሩዋንዳ የሚባል ሀገር ደማችን አስቀይረን እንመጣለን እሱኛ ነው የሚመለከተው በምግብ ከሆነ ግን እዚህ እንበላለን ሽሮ ታዲያ መመናሹ ጋር ጋዴሚት እንዴ መታችኋል እንዴ ልጆች እንዴት ዋል ፍቅርዬ መመናሹ ከዚህ በኋላ የምንጨባበጠው እንደዚህ ነው መመናሹ ከዚህ በኋላ ደህንነት ቀና ብሎ አይንም አልሰማውም እንዳለ ምኑ ኢቢኤስ ላይ ሙሉ ቀን የሚተላለፈው የኔና የሱ ቤተሰብ ያንተ ቤተሰብ እንዴ እርግጠኛ ሲሆን ነግሮታል ወይዘሮ መመናሹ የፕሌን ቲኬት ቆርጥልሻለሁ ጋቢና ተቀምጠሽ ነገደደና እኔ እስራኤል ሀገር ሄደሽ ትሞለኩሻለሽ ካንተ ጋራ ጋቢና ውስጥ ተቀምጬ በአውሮፕላን አይ ከኔ ጎን እንኳን አትቀመጭ እኔ በግል አውሮፕላን ነው መጣ አረ ተመስገን ድህነት ባንዴ መርሳት ከባድ ነው እኔ ነገደ ገና ላንቺ ከዚህ በኋላ እንደው መመናሹ የሚባለው ምግብ ቤት ይቀርና መማ አክሲዮን ምንድነው ደግሞ አክሲዮን እሱ ይከብድሻል እኔ በግል ማስመጣ ወይ ይምላላችሁ ወይ አንተ እውነቱን ውሸት ሳታክ ዝም ብለህ ዲኤም የተረጋግጥና እኔ ራሴ እኮ አልገባኝም ደህና ጥርስ እንዳለ ሰው ትስቃለህ እንዴ አሁን አስጭኛለሁ እባክህ 2 ኮንቴነር ጥርስ አለ መርከብ ላይ እሱ ሲወጣ ነው መስፍን ጌታቸው ጆን ተስፋዬ አቤት ጆን ተስፋዬ አንተ አይደለም ተነስታሽ እሱ ስለኝ ተነስውጣ አንተ እሱም እዚህ ክፍል ዳግመኛ እንዳለ ቤተሰቦች የስራዮች ልጅ ቲሸርት በማር አንተ ባ ቲሸርት ነው በቃው ኢየሱስ ጌታም ዘበኛ ነው ያለ ሰው አሜን እቴሌማ ነው የዘንድሮ ምርጫ አዛምድና ዳሽሙላ ቢኖረው እንደፍነዋለን ኢትዮጵያ ቀንድ በማስበቀል ግንባር ቀደም ሀገር ሆነች ለዚህም ስኬት ዋነኛው ምክንያት በየመንግስት መስሪያ ቤቱ ህብረተሰቡ ላይ መስኮት በመጠርቀሙ ነው ተብሏል ድሉን አስመልክቶ በቀጣዩ ወርም የችቦ ቅብብል ስለሚደረግ መስኮቶቹ በድጋሚ ይጠረቀማሉ ወንድ ሆነ ይገለገላል ቆራለ አቤት እኔ ጋር ቆንጆ እቃዎች አሉ
ለሰከንድ ሰወርሽኝ። ማነህ? ቁራሌው ነኝ። እንደምታስበው አይደለም። እንደምታስበው ነው። ምንድን ነው ያዝከው? አይ ቤት ለቤት ጡት ማሳዣ መረከብ ጀምረን ነው። ቦክሰርስ አትፈልጉም? እሱን በብዛት ተረክበናል። ቦክሰሩን ካልወሰድክ ቦክሱን ውሰዳ። ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ። ወለወለኝ። ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ። ተኝበት። አሎ አረጋ። አሎ ፋጥያ። ወይ ደህና ውለህ ነው? እንዴት ነው? የት ሆነህ ነው? ለምን እንደፈለከኝ ንገረኝና ያለሁበት ልንገር። የማ ብር ቦታ ነው ያለሁኝ አረጋ። እኔ አንተ ብር አግኝቼ መናሹ ጠላ ቤት ወስጄ አንድ ሁለት ልበል ብዬ ነው። መጣው። ምን አይነት የሚያምር ቤት ነው ደግሞ ለቅሶ። ሀብታም በቃ እኮ ነው ችግሩ። በቃ ልቅሶ ሰው ይሞታል። ወይኔ ታችዋ ልጇ ነው። አይዞህ የኔ አባት አይዞህ፣ እሺ አይዞህ፣ ጠንከር በል በቃ። ሰው እስከወለደ ድረስ ይሞታል ይድናል ምን ይላል። በቃ አይዞህ እንትን ደግሞ ለበስ አድርጋት እሺ። አይዞህ በቃ አይዞህ። አይዞህ ታችዋ። አይ አታስለቅሰኝ በእናትህ። አይ ልግባ። አይዞህ በቃ አንቺው ውይ ወንድሜ የቻቸው ወይ ልጅ እንካ አይዞህ ወንድሜ፣ በርታ። አይ ቻቸው ወዳጅ ያዛት ሄሎ፣ ፖሊስ ጣቢያ ነው? አዎ፣ አልተሳሳታችሁም። አረ እዚህ ብዙ የሞተ ሰው ይታየኛል። እና የት ነው ያለው? እንምጣ። መቃብር ቦታ ነኝ።